ቅድስት ቤተ ክርስቲያን ስርጎት አረፋቲሃ ወስእልት እንቆጳዝዮን ቅድስት ቤተ ክርስቲያን። ሰላም ተመልካቾቻችን፣ እንደምን ከረማችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ውድ የስርዓት ሚዲያ ተከታታዮች፣ በዚህ በስርዓት ሚዲያ ትምህርት ሀሳብ እያቀረብንበት ነው። እናንተም ጥያቄ እየላካችሁልን ነው። እናመሰግናለን። መምህር እንዴት ቆዩ? እንዴት ከረሙ? እንዴት ሰነበቱ? እግዚአብሔር አምላካችን በድጋሚ ስላገናኘን ክብርና ምስጋና ይግባው። እንግዲህ ዛሬም እንደባለፈው የተወሰኑትን የተቀደሱ ነዋያትን ቅዱሳት ነዋያትን የቤተ መቅደሱን በቅዳሴው ጊዜ የምንገለገልባቸውን እያየን ነው። በስርዓተ ቤተክርስቲያን ውስጥ ስርዓተ ቅዳሴን፣ ከዛ ደግሞ በስርዓተ ቅዳሴ ውስጥ ደግሞ ለስርዓተ ቅዳሴው ማከናወኛ የሚሆኑ ቅዱሳት ነዋያትን ነው እያየን ያለ ነው። ስለዚህ ዛሬ ደግሞ የምናየው ጻሕል ነው። ያው ከቃሉ ትርጉም ጀምሮ ጻሕል ምንድን ነው? አገልግሎቱስ እስከ ምንድን ነው? በቤተ መቅደሱ ባለው አገልግሎት ውስጥ ከዛ ደግሞ ምሳሌነቱ እና ከዛ ጋር በተገናኘ የኔታ ሀሳብ ይሰጡበታል። እንግዲህ ነዋያቱን እያየን ያለ ነው። ምዕመናን እያንዳንዱ ቅዱስ የሆነ የቤተ መቅደሱ አገልግሎት የሚሰጥበት በምስጢርና በምሳሌ ቤተክርስቲያን የምትሰጠው የምትገለገልበት ስለሆነ እንደው በአጋጣሚና በተለምዶ የገባ እንደሌለ እንዲያውቁት እንዲረዱትና ምሳሌነቱን ከህይወታቸው ጋር እንዲያገናኙት ነው። እስኪ የኔታ ጻሕል ምንድን ነው? አገልግሎት ውስጥ ምን ይመስላል? ቃሎት ያሰማልን። እኔም እንደምንሰነበታችሁ እላለሁ። ለዚህ ያደረሰን አምላክ ስሙ የተመሰገነ ይሁንልን። እንግዲህ መምህር ጻሕል ምንድነው ከሚለው ነው እንጀምረው። ጻሕል ማለት ብረት ሳህን ነገር ወይም እኛ አሁን አጠራሩ እንደምንጠራው ትሪ የመሰለ ትሪ ነገር ማለት ነው። ጻሕል ማለት የሆነ ሳህን ትሪ፣ አሁን እንደምንለው ገበታ እንደምንለው አይነትን ነው። ያው ጻሕል የሚለው ያው አሁን ያልኳቸው ነገር ነው ትርጉሙ የሚሰጠን የማዕድ ማቅረቢያ ማለት ነው። እና ጻሕል እንደዚህ ሲሆን ትርጉሙ እነዚህን መሰል እቃዎችን ይይዛል። ጻሕልን እነ ማለት እነ ሳህንን፣ እነ ትሪን፣ እነ ገበታን የመሳሰሉት በቃ ለማዕድ ማቅረቢያ የምንገለገልባቸውን እቃዎች በሙሉ ጻሕል እንላቸዋለን። እና እንግዲህ ይሄ ጻሕል በቤተክርስቲያናችን ከመሶበ ወርቅ ቀጥሎ ሌላኛው አገልግሎት የሚሰጠው ነው ማለት ነው። መሶበ ወርቅን ባለፈው ስናይ ቅዱስ ሥጋውን ከቤተልሔም ወደ ቤተ መቅደስ ይዘንበት የምንገባው ብለናል። ይሄኛው ጻሕል ደግሞ ከቤተልሔም በመሶበ ወርቅ ከመጣ በኋላ የሚደረግበት ቅዱስ ሥጋው የሚፈተትበት ነው ጻሕል በቤተ መቅደስ እና የቅዱስ ሥጋው ማስቀመጫ፣ ቅዱስ ሥጋውን የምናዘጋጅበት፣ ቅዱስ ሥጋውን ለምዕመናን የሚቀርብበት ማለት ነው ጻሕል። እንግዲህ የጻሕል በኦሪቱም የህብስተ ገጹ ማስቀመጫ ብለነዋል ባለፈውም። የህብስተ ገጽ ማስቀመጫ እንደነበረ ዘጸአት 25 ላይ ያለው ህብስተ ገጹን የፊት እንጀራ ማለት ነው፣ ፊት ለፊት የሚቀርብ በጣም የከበረ ነገር ማለት ነው። የገጽ እንጀራ የሚባል አለ። በገጠሩም እንኳ ይሉታል። ምናልባት በከተማው የገጽ እንጀራ ይባላል፣ በሳህን ስለሆነ የሚበላው። በገጠር አበላል ግን በማዕድ እንጀራ ሲቀርብ የገጽ እንጀራ አምጣ ይባላል። ምን ማለት ነው? ለተቀበሉ ሰዎች አይኑ ደህና የሆነ በደንብ ልስላሴ ያለው ሲያዩት ደስ የሚያሰኝ ሲቆርጡት ደስ የሚያሰኝ በፊታቸው ይቀመጥላቸው እና የገጽ እንጀራ ይባላል። እሱ ፊት ለፊት ፊት ያለው ማለት ነው። ፊት ያለው የፊት እንጀራ ስለሚባል የህብስተ ገጹ ማስቀመጫ ነበረ በፊት። አሁንም ደግሞ እውነተኛው እንጀራ በቃ ለመዳሰስ ለሳሳ የሆነ ጣዕሙ ልስላሴው አይደል ያለው አባ ሕርያቆስ። ጣዕሙ ልስላሴው ተብሎ የተነገረለት ሲያዩት የሚያስደስት ለዓይን ደስ የሚል ለአንደበት ሽታው ለአፍንጫ ሽታው ደስ የሚል ለአፍ ደግሞ የሚጣፍጥ እውነተኛው ህብስተ ገጽ ክርስቶስ
እሱ የሚቀርብበት ነው ማለት ነው ጻሕሉ ማለት ነው። እንግዲህ ይሄ ጻሕል ከልዩ ልዩ እቃዎችን ማዕድናት ነው የሚዘጋጀው። የወርቅ ሊሆን ይችላል፣ የብር ሊሆን ይችላል፣ የብረት ሊሆን ይችላል። በቃ አጠቃላይ ባለፈው የሚዘጋጁ ነገሮች እየተዘጋጁበት ከመጣው ማዕድን ነገር ነዋያት ጋር የሚዘጋጅ ነው ማለት ነው። ይዘጋጅና መጥኑም ያው ይታወቃል። በመጠን ተዘጋጅቶ የሚቀርብ ነው። የሚቀመጠውም ደግሞ በታቦቱ ላይ የሚቀመጥ ነው። በታቦቱ ላይ ሆኖ ያ ልክ መንበሩ አለ፣ ከመንበሩ ላይ ታቦቱ አለ፣ ከታቦቱ ላይ ደግሞ የጻሕል ይቀመጣል ማለት ነው። ከጻሕሉ ላይ ሆኖ ነው እና ለመንበሩም የሚመጥን ለታቦቱም ለመቀመጫነት የሚመጥን ተደርጎ ነው የሚሰራው። መጠኑ በራሱ ከተሰራ በኋላ ነው እንግዲህ ያ በመሶበ ወርቅ የመጣ ህብስት በእሱ ይደረግና መጀመሪያ ይጸለይበታል። እሱ ጸሎት አለው። ጸሎት ላይ ለጻሕል የሚል አለ አይደል? መጽሐፉ ላይ ቅዳሴው ላይ ራሱ ጸሎት ላይ ለጻሕል ብሎ ይናገራል ማለት ነው። እዛው ላይ ይጸልዩበታል አባቶቻችን። ጌታችን ሆይ ይሄን ጻሕል ስጋ እንዲቀመጥበት ለስጋ መቀመጫ የበቃ አድርገው፣ ለአንተ ማረፊያ የሚሆን አድርገው፣ የተቀደሰ አድርገው፣ ልዩ ዕቃ አድርገው። ፊትም ተቀድሶ ነው የገባው። በኋላም በየዕለቱ ደግሞ እየታደሰ እየተጸለየበት እየከበረ በየዕለቱ እየተደረገበት ነው ጸሎት እየተደረገበት የሚደረገውና ይህን ይመስላል። ምሳሌዎቹን እንመጣለን። እስኪ እርስዎም እዚሁ ላይ ጨምሩበትና ምሳሌዎቹን እንቀጥላለን። ያው ቃል ቤት ያሰማልን። ምናልባት እዚሁ ላይ ያው ቅዳሴው ስርዓተ ቅዳሴው ላይ ቀድሞ ከመግቢያው ላይ ነዋያትን በሚያስቀምጥበት ክፍሉ ላይ ከነ ሙሉ ከነ ጸሎቱ ከነ አገልግሎቱም ጭምር ከነ ምስጢራቱም ጭምር ነው ያስቀመጠው። በጻሕሉ ላይ የሚጸለይ ቅድም ያሉት ሰዎች ማለት ነው። እንደውም እዚህ ላይ በጣም በሚገርም ሁኔታ የተዘረጋ መሆኑ በራሱ ዝርግ መሆኑ በራሱ ክርስቶስ አምላካችን እጆቹን ዘርግቶ ዓለምን የማዳኑን ምሳሌ የያዘ እንደሆነ ጌታችን ዕለት ዕለት የሚሰዋበት ደግሞ ዝርጉ ጻሕል ላይ ያ መሆኑ ደግሞ ጌታችን መስቀል ላይ እጆቹን ዘርግቶ ግራና ቀኝ እኛን ማዳኑ ዓለምን መዋጀቱ ሰላምን መስበኩ እና ለሰው ልጆች ሁሉ ነፃነትን መስጠቱ የሚናገር ነው ማለት ነው። ዕለት ዕለት ቤተ መቅደሱ ጻሕሉ ዕለት ዕለት የክርስቶስ ስጋና ደም ሲፈተትበት ሲቆረስበት በዛ ላይ ሲሰዋበት የሚሰብከው የክርስቶስን ዓለምን ማዳን ነው። ለዛ ነው ያን ይሄንን እንደው ምንድነው እጅህን ዘርግተህ መከራ የተቀበልክ ቢሏል። እጅህን ዘርግተህ መከራ ጻሕሉ ላይ የሚጸልየው ጸሎት ላይ እጅህን ዘርግተህ መከራ የተቀበልክ መከራ ለመቀበል እጅህን የዘረጋ ቢሏል። መከራ ለመቀበል እጅህን የዘረጋ እጁን ዘርግቶ በፈቃደኝነት ክርስቶስ በፈቃዱ ተገዶ አይደለም። ሰው ተገዶ መከራ ሊቀበል ይችላል። ክርስቶስ ግን በፈቃዱ እና በፈቃዱ እጁን ዘርግቶ ዓለም ላይ መስቀል ላይ መሰቀሉ የምንሰብክበት ያንን የሚናገር ነው ባጭሩ። ጻሕል ስንል ቅድም እርስዎት እንዳሉት ብዙ ምሳሌዎች ያሉት ነው። ግን ዝርግ ሆኖ መሰራቱ ግን ክርስቶስ ለዓለም እጆቹን ዘርግቶ መሰቀሉ ነው። እንደውም እዚሁ ላይ በዘጠኝ ክንድ መስቀል ቢሉ መስቀሉን ለማዳረስ እጁን እንደ ብራና ወጥረው ሰቅለውታልና ዘሰፋ ይከብድ። ስለዚህ እንደ ብራና እጁን ወጥረው መስቀሉን ለማዳረስ መስቀሉን ረጅም እንጨት ግራና ቀኝ አድርገው እዛ ለማድረስ እጁን ወጥረው ሰቅለውታልና ለዛ ምሳሌ ሆኖ እናየዋለን። ብዙ ነው። ግበር እዴከ ቅዱሰ ላይ ለዛቲ ጻሕል ይላል። እጅህን በዚህ ጻሕል ላይ ያለው እዛ መስቀሉ ላይ እጅህን እንደዘረጋ ማለት ነው። እዚህም ጻሕሉ ላይ እጅህን ዘርጋና ተገለጥ ማለት ነው። እጅህን ዘርጋ እንግዲህ ይሄ እንግዲህ አክብረን ማለት ነው። ራሱ በዛ በጻሕሉ ላይ መገለጡን የምንናገርበት ነው። በጣም ብዙ ሌሎችም ሁኔታዎች አሉ። እንደው እዚህ ላይ ስምህን የሚወዱ የሚያመልኩ የሺህ ዘመን ምግብ የሚሆን ስጋውን ለሚሰውበት ዘምሉ ሰናያተ እያለ ይሄዳል። በቃ ለዘመናት የሚሆን በዚህ በጻሕሉ ላይ እግዚአብሔር የሚሰጠው ሕይወት ምን አይነት ነው? የሚሰጠው ወይም የሚገለጥበት ምግብነት ምን አይነት ነው? ለሺህ ዘመን የሚሆን ለሺህ ዘመን የሚለው በራሱ አንድ ሁለት ተብሎ ተቆጥሮ አይደለም። ዘለዓለማዊ የሆነ ነው። ዘለዓለማዊ የሆነ ቁጥር ስፍር የሌለው ለማለት ነው። አንዳንድ ጊዜ እንዲህ አይነት አገላለጾች አሉ። ቁጥር ስፍር የሌለውን ነገር የምንገልጥባቸው እንደው ለሰው አይምሮ ስፍር ብለው እንዲያዙ ለማድረግ ነው እንጂ አሁን በዚህ በሺህ ዘመን ተበልቶ የሚያልቅ ማለት አይደለም። ግን ከዛ በላይ ዘላለማዊ የሆነ በልተውት የማያልቅ በፍጹምነት የሚገለጥ ማለት ነው። ሌሎችም አሉ። እንደው ወደ መጨረሻም አካባቢ ስንሄድ ይህ መባረኪያ ነው። ዝውቱ ስጋ እንቲያ ከቅዱስ ዘአቅረብነ ላይ ለመስዋ ቅዱስ በዛቲ ቤተክርስቲያን ቅድስት እንተ ሐዋርያት ይላል።
ይህ የተቀደሰ መስዋዕት ነው። በዚህ ጻሕል ላይ በተቀደሰች ሐዋርያዊት ቤተክርስቲያን አቅርበነዋል። ቤተክርስቲያን ማለት ሐዋርያዊት ናት። ጻሕሉ ያለው ሐዋርያዊቷ ቤተክርስቲያን ውስጥ ነው። ከዛ ደግሞ እዛ ላይ ደግሞ እግዚአብሔር ቅድም እንዳልነው እጁን ዘርግቶ መስዋዕት የሚሆንበት ነው እና በዚህ ላይ አቀረብነው መስዋዕቱን በጻሕሉ ላይ አቀረብነው በቅድስት ሐዋርያዊት በሆነች ቤተክርስቲያን ብሎ ይናገራል። ከዛ በኋላ ፍም ያለውን ስጋ እንቲአከ ብሎ ገለጠው። ፍም ይለዋል፣ ስጋ እንቲአከ ይለዋል። ያው አዘዋውሮ መግለጥ ነው። እንደዚህ አይነት አገላለጾችም አሉት። ሌሎችንም ብዙ ምስጢራት ነው የምናየው። በነገራችን ላይ ቅድም እንዳልነው ሰፊ ነው። እስመ ለከ ስብሐት ምስለ አቡከ ኄር ሰማያዊ ወመንፈስ ቅዱስ ማያዊ ይዜን ወዘበ እያለ የጸሎቱን መዝጊያ ይደመድማል። የጻሕሉን ከባረከ በኋላ ዘላለማዊ መሆኑን ያንን የባረከው እግዚአብሔር ደግሞ ዛሬም ነገም ዘላለማዊ ማንነቱም ያው እንደሆነ ማይለወጥ መሆኑን መስክሮ ይጠቀልለው። ስለዚህ ጻሕል እንግዲህ ቅድም እንዳልነው መስቀሉን የምንሰብክበት ነው። ክርስቶስን ዕለት ዕለት ቀራንዮ የምናገኝበት የመስቀሉና የቀራንዮ መገለጫና የምናይበት ነው። ቀራንዮን የምናይበት ነው። ሐሰስኩ ገጸከም ይህን ሁሉ የምንተረጉምበት ነው። ያው ካህናቱም ሊቃውንቱ በደንብ የሚረዱት ስለሆነ እስቲ ምሳሌዎችን የሚዋቸው ይታወዛል። መልካም ቃላት ያሰማልን። እንግዲህ ምሳሌዎቹ እንገባ። እንግዲህ ይሄ ቅድም እንዳሉት የሺህ ዓመት ምግብ የሚዘጋጅበት ነው። የሺህ ዓመት ምግብ ፍጹም የሆነ ማለቂያ የሌለው የዘላለም ማለት ነው። በሌላ አነጋገር ያው የሺህ ዓመት ምግብ የሚዘጋጅበት ጻሕል ነው። ይህም ጻሕል አንደኛ ምሳሌነቱ በመጀመሪያ የቤተልሔም የበረቱ ምሳሌ ነው። በቤተልሔም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በረት ተወልዶ በእናቱ እቅፍ እንደነበረ የሕፃንነቱም የተኛበትን የበረቱን እንትን የምናስብበት ነው። እንደውም ቅዱሳን አባቶቻችን ብዙ ጊዜ ስለ ሥጋው ደሙ ማንነት መገለጥ ስለ ሥጋው ደሙ ማየት ሲፈልጉ የሚገለጥላቸው በጻሕሉ ላይ በሕፃን አምሳል ይገለጽላቸው ነበር። በብዙ ታሪክ ላይ ስናይ ምሳሌ ላይ ስናይ ብዙ ቅዱሳን አባቶቻችን በጻሕሉ ላይ ክርስቶስን እንደ ሕፃን ሆኖ በጻሕሉ ቁጭ ብሎ ያዩት ነበር። ብዙ ቅዱሳን ላይ ተገልጧል። በበግ አምሳል ያዩታሉ፣ በሕፃን አምሳል ያዩታሉ። በበግ አምሳል ደግሞ እየታረደ እየተወራረደ እጃቸው ደም እየተነከረ ያዩትም አሉ። አንዱ ካዩበት አንዱ አርአያና ምሳሌ ሕፃንነቱ። ስለዚህ ያ ማነው ማለት ነው? ቤተልሔም የነበረባት ያቺ ግርግሟ በረቷ ናት ማለት ነው። ይሄ አንዱ እሱ ነው። ሁለተኛው እንግዲህ ሕፃንነቱን ከተወለደ ጀምሮ እስከሚሰዋበት ጊዜ ድረስ በዛ ጻሕል ላይ ይታሰባል ማለት ነው። ክርስቶስ ከተወለደ ጀምሮ ተወልዶ አይደለ በኋላ አድጎ መስዋዕት የሆኑ መቼም ሳይወለድ ሰው ሳይሆን አልሆነ። ስለዚህ መጀመሪያ ቅዱስ ሥጋውን ክቡር ደሙን የምንበላው ሥጋና ደም የክርስቶስ ለመሆኑ መጀመሪያ መወለዱ ነው የምናየው። መጀመሪያ በበረት ተኝቶ ስለኛ የሆነበትን ማይፈዳት ላይ እንመጣለን። በበረት የተጠቀለለበት በበረቱ ሳለ በልብስ ነው የጠቀለሉት። ያን ሁሉ ተደርጎ ነው ወደዚህ የሚሆነው እና ከዛ ቀጥሎ ደግሞ የጲላጦስ አደባባይ ምሳሌ ነው ብለውታል አባቶቻችን። የጲላጦስ አደባባይ ክርስቶስ ለፍርድ የቀረበበት በቃ ለፍርድ ቀርቦ እንዲሰቀል ይሙት ይሰቀል በቃ ተብሎ የተፈረደበት የጲላጦስን አደባባይ ጭምር እናስብበታለን። እንደውም ካህናት ሁለቱ ቀዳሾች አባቶቻችን ህብስቱን ከመሶበ ወርቅ ካነሱ በኋላ መንበሩን ይዞሩና የመንበሩ መስኮቶች አሉት። በዚህና በዚህ ሶስት መስኮቶች አሉት፣ ሶስት በሮች አሉት የመንበሩ። ስለዚህ የመጀመሪያው ካህን በዛኛው በስተደቡብ በኩል እንትንልና ይሄኛው ደግሞ በስተምዕራብ በኩል ይቀበልና ዙሮ የሚቀበሉት በስተሰሜን ባለው ይሰጣቸዋል። አንደኛው ካህን ደግሞ ተራዳዩ ደግሞ በምዕራብ ይቀበሉታል። የሰራዩ ካህን ደግሞ ዙሮ ሆኖ በስተደቡብ በኩል ይቀበላል። ይሄ ከሐና ወደ ቀያፋ ከቀያፋ ወደ ጲላጦስ ክርስቶስን የማዞራቸው ምሳሌ እንደ መንበሩ እየዞሩ የሚቀባበሉት ክርስቶስን ከአንዱ አደባባይ ይወስዱታል። ከዛ እንደፈለጉ ይጠይቁታል፣ እንደፈለጉ እንትን ይላሉ፣ የፈለጉትን ያፌዙበታል፣ ያሽሟጥጡበታል። መልሰው ደግሞ ወደ ሌላኛው ንጉሥ ይልኩታል። ከዛ ደግሞ እንዲህ እያደረጉ ሲያንከራትቱት የነበረውን አስብ። ከዛ በኋላ ነው ወደ ፍርድ አደባባይ፣ ወደ መጨረሻው አደባባይ፣ ወደ ጲላጦስ አደባባይ፣ ወደ ቀራንዮ እንዲሄድ እንዲገረፍ፣ እንዲሰቀል የመጨረሻው ፍርድ የተሰጠበት የጲላጦስ አደባባይ ላይ። ከዛ እንደሱ አድርገን የጲላጦስ አደባባይ እንለዋለን ክርስቶስን። ከዛ ቀጥሎ ሶስተኛው ምሳሌ ደግሞ ቅድም እንዳሉት እርሶ የመስቀሉ ምሳሌ ነው። መስቀል ላይ እንግዲህ የተቆረሰው የተፈተተው መስቀል ላይ ደግሞ የፈሰሰው ሥጋው የተቆረሰው መስቀሉ ላይ። ለዛ ነው ክርስቶስን በዕለተ ሐሙስ ነገ ስለእናንተ በመስቀል ላይ የሚቆረሰው ሥጋዬ አይደል ያላችሁ፣ ነገ ስለእናንተ ብሎ የሰጠበት የመስቀሉ ምሳሌ ነው። ዛሬ እኛ ስለእናንተ ሥጋ ተቆረሰ፣ ተፈተተ፣ ሥጋው ተፈተተ፣ ደሙ ፈሰሰ ነው የምንለው። ስለእናንተ እያሉ ነው ካህኑ የሚያውጁ አዋጅ።
ስለአንተ ነው፣ ስለኔ ነው፣ ይሄ ደም በቀራንዮ የጮኸ ደም በቀራንዮ የተሰዋን እያለ ስለአንተ ስለኔ እያለ ለህዝቡ ስለእናንተ ስለኛ እያለ ለህዝቡም ለእኛም ነው እያለ ቀዳሾቹ አጠቃላይ አዋጅ የሚነግሩት በቀራንዮ ቤተ መቅደስ ቀራንዮ ናት እና የመስቀልን ምሳሌ ነው። አራተኛው የመቃብር ምሳሌ ነው። የመቃብር ምሳሌ ነው። ለዚህ ነው ካህኑ ወደ መጨረሻ ላይ በማይፈዳቱ መጀመሪያ በአንዱ ማይፈድ ይገንዛል። ኢየሱስ ክርስቶስ ሊቀ ካህናት በከመ ገነዙ ከዮሴፍ ወኒቆዲሞስ እያለ እየዞረ ይገንዛል። በኋላ ደግሞ በማይፈዳት ሌሎችን ማይፈዳት ሲያለብስ ደግሞ አንበርነ ዲበ ዝንቱ ጻይል ቡሩክ በአምሳለ መቃብር ዘነበርከ ውስቴቱ ሰሉሰ ለታተ ወሰሉሰ ለያሌ ይላል። በዚህ በመቃብር አምሳል በሆነ በዚህ ጻይል ላይ ስጋህን አስቀመጥ። በመቃብር 3 መዓልት 3 ሌሊት እንደነበር ዛሬም በዚህ ጻይል ላይ ሞትን ታጠፋልን ዘንድ ሞትን ትሽርልን ዘንድ እንደ መቃብር ምሳሌ በሆነ በጻይል ላይ አስቀመጥንህ ብሎ ካህኑ ያን እየተናገረ በጻይል ላይ ያስቀምጠዋል። ስጋውን ማለት ነው። እየገነዘ በማይፈዳቱ እየተቀለለ ያስቀምጣል ማለት ነው እና የመቃብርም ምሳሌ ነው። ምሳሌዎቹ እነዚህ ናቸው። እንግዲህ በዚህ ውስጥ በመቃብር የተፈጸመልንን ነገር፣ በመስቀል የተፈጸመልንን ነገር፣ በቤተልሔም የተደረገውን የመላእክት ምስጋና፣ የኖሎት ምስጋና፣ የነበረውን የብርሃን ማንነት፣ የሰብአ ሰገልን መገበር፣ እነዚህ ሁሉ ማሰብ ነው። እንግዲህ እነዚህ ሁሉ እያሰብ በቃ ጻይል እያለ በተናገረ ቁጥር አሁን ምዕመናኑ ውጭ እያስቀደሱ ካህኑ ነው ውስጥ ጻይል ምናምን እያለ የሚናገረው ያን ጊዜ በድምፅ ማጉያ ይሰማል፣ ቃሉ ይሰማል ከውጭ። ያን ጊዜ ጻይል ብሎ ባነሳ ቁጥር መታሰብ ያለበት ማለት ቶሎ መሄድ ወደ ቤተልሔም፣ መሄድ ወደ ቀራንዮ፣ መሄድ ወደ ጲላጦስ አደባባይ፣ ያ ሁሉ ለእኔ ሲል ነው የሁሉ ነገር የሆነው እያሉ ወደ ራስ ማምጣት ነው እና በእነዚህ ምሳሌዎች ወደ መቃብር በመቃብር ሙስና መቃብርን ያጠፋልኝ ለእኔ ሲል አሁን በጻይሉ ላይ በመቃብሩ ላይ ተኛልኝ አሁን ሞትን አጠፋልኝ እያሉ ቶሎ ህሊና ወደ ክርስቶስ ወደ ዋለባቸው ወዳደረባቸው ነገሮች ስራውን ወደ ሰራችባቸው ነዋየ ቅድሳት እነሱን ምሳሌ ሰጠን ስለሆነ እነሱን ማሰብ ነው። ምሳሌዎቹ እነዚህን ይመስላሉ ማለት ነው። እሺ መምህር ቃልዎት ያሰማልን። ያው ባጭሩ እንደው አጠር አድርገን ነው ለማየት እየሞከርን ያለ ነው። ምዕመናን ግን ከዚህ በኋላ ሌሎቹንም ንዋያተ ቅድሳት ቤተክርስቲያን የምትገለገልባቸውን ሁሉ ያለ ምክንያት እንደማታደርጋቸው እያንዳንዱ ምስጢር ምሳሌ እንዳለው እያንዳንዱ በዓላማ አገልግሎት እንደሚሰጥ ሊመለከቷቸው ሊያስተውሏቸው ይገባል። እንደው ጥያቄ አለን ይሄኛውማ ምን አገልግሎት አለው ብለው ጥያቄ ያለበት የሚያነሱበት ጉዳይ ካለም ሊልኩልን ይችላሉ። ስለዚህ ጻይሉን ይሄን ያህል አይተናል። እግዚአብሔር አምላካችን ደግሞ የበለጠ በልቦናችን ቅድም ባሉት ምስጢር እንድንረዳው ወደዛ ጉዞ እንድናደርግ አምላካችን እግዚአብሔር ልቦናችንን ከፍ ያደርግልን። ይቆየን።